ቤተሰቦችህ እርግጠኛ ነኝ ልጅ ሆነ ዘፋኝ ልትሆን የሚፈልጉ አይመስለኝም። ኦኬ ልክ ነህ። መስዋዕትነት የተከፈለችም ይመስለኛል ዝም ብዬ ሳስበው። በጣም በዛ ጊዜ አክቹአሊ እኔ አባቴም እናቴም ደግሞ ትንሽ ይሄ ወግ አጥባቂ ከሚባለው የባላባት ዘሮች ናቸውና መስፈን ምናምን በጣም ማስነዋሪ ነው በዛ ጊዜ እና አባቴ በተለይ በጣም he was harsh በጣም አይወድም እንዲህ አይነት ነገር። የቤተ ክህነትም ሰው ነው። በጣም እድገቱ አስተዳደጉ እንደዛ ነው። በቤተ ክህነት ነው ያደገው። ትምህርቱን የመጀመሪያ ትምህርቱን የሚያገኘው ከዛ ነው እንግዲህ ዘመናዊ ትምህርት ቤት የገባው እና አይወድም ነበርና እንዴት ነው እኔ ደጀን እንደመጣሁኝ ትምህርት ቤት ውስጥ ስካውት የሚባል አለ። የስካውት ሜምበር ነበርኩኝ። የቲያትርና የሙዚቃ ክበብ አለ እና በዛ አርብ ሁሉ ጊዜ ትምህርት ቤት ውስጥ ቲያትር ይዘጋጃል፣ እኛ ሙዚቃ እናዘጋጃለን። እንደዛ ተጀመረ። ትምህርት ቤት ውስጥ በጣም ስጫወት እኔም ፋይንድ አውት ያደረኩት ፖቴንሻልን ያኔ ነው መዝፈን እንደምችል እና እዛ ስጫወት በቃ ትምህርት ቤት በጣም ፌመስ ሆንኩኝ ማለት ነው። ቲያትር አለ፣ ሙዚቃ አለ፣ ስካውት አለ፣ ኤክስከርሽን እንሄዳለን። ኤክስከርሽን የሚባል አለ። ትምህርት ቤቱ ትሪፕ ትወጣለህ፣ ለሶስት ተከፋፍለህ ተወዳድረህ የየራስን ነገር አዘጋጅተህ የምትወዳደርበት ነገር ጥሩ ደስ ይል ነበርና ሁሉ ቦታ ያው የመጫወት እንትን አለ። በቲያትር ክለብም በስካውትም በኤክስከርሽንም እና ሁሉ እኔንም እና ኤፍሬም ተብዬ የሚጫወተው ነኝ። ኢቭን ለትምህርት ቤቱ ማይክሮፎን ይሄ ድሮ ዝም ብሎ ነበር ነው ጮክ ብለህ ነው ተማሪዎችን የምታወራው። በኋላ ላይ ማይክሮፎን ይሄ ሜጋፎን የሚባል የሚያዙት ሲገዛ ሁሉ አስታውሳለሁ። ዳይሬክተሩ ከክፍል ያስጠርቶ ናመርቀው ተብዬ እኔ የመረኩት የጥላሁንን ሰላማካ ምናምን ጫወት ነበር። ያን ህፃን ነኝ ያው ጫወታለሁ እና እንደዛ ነበር። እንደሱ አረኩ ዴቨሎፕ እያደረኩ ስመጣ አሁን አንድ በተለያዩ ባንዶች ይዞራሉ። አስፋው ከበበው የሚባል የምስራቅ በረኛ የምስራቅ ኮከብ የሚባል ባንድ ነበረው ሰው ነበር። በየክፍለ ሀገሩ የሚዞር ነው ባንዶች አሉት እና እዛ ሲመጣ ከሱ ጋር ተነጋግሬ ይሰማል። ይሄ ልጅ ጎበዝ ልጅ ነው ምናምን ይሉታልና እስኪ ና ይፈተነኛል ዘፈን ታዲያ አሁን የትሻለሽ ቤተሰቦች ይፈቅዱልሻል አለኛ። አይ ጠፍቼ ነው ሄድ እንግዳ ከከተማው ተጠብቂኝ ምናምን አይለኝና እሺ ክረምት ላይ ነው ደግነቱ ከሱ ጋር ሄዳለሁ። ክፍለ ሀገር በሙሉ ዞራለሁ እስከ ጊምቢ ወለጋ ጅማ ምናምን ዞሬ 2 ወር ዞሬ መስከረም ላይ መለሳለሁ። ስመለስ በእግር ብረት ታሰራለሁ። አባቴ በጣም ኃይለኛ ነው። በቃ ግን ያውቃሉ ለሙዚቃ እንደሆነ ያውቁ ነበር ወይስ? በጊዜው እንግዲህ ሞባይልም ምናምን ይባል ነገር የለም ያኔ ምናምን የለም። መልእክት ምናምን ልካለሁ እዛው ካሉ ሰዎች ስጠፋ ለእናቴ እንደዚህ ነው ያልኩት። እዚህ መጥተው ከነበሩት ባንዶች ጋር ወጣ በለብልኝ በቃ ስሜት ነው ማድረግ ይችላል። በቃ በጣም ኃይለኛ ስሜት ነበርኝ። ከነሱ ጋር 2 ወር በዛ እድሜ ጠፍቼ ገና 12 ዓመት ልጅ ነው ያለው ነው። ክፍለ ሀገር ዞሬ ሴፕቴምበር መስከረም ላይ ትምህርት ሲከፈት እመለሳለሁ። ልጅ ዋው ገረፋለሁ። አባቴ በእግር ብረት ያስረኛል። ማአት ብቻ ስቃይ ነበረኝ ነው። እንደገና እንደዛ ሆኖ the next year ደግሞ ተምሬም እንደገና ሌላ ባንድ ሲመጡ ደግሞ the same guys መጡ ነው። እሺ እንደገና ያን ሰሞን የመጡ ሰሞን ታሰርኩ። እንደገና ክረምት ላይ ነው የመጡት ደግነቱ እነሱ ክረምት ላይ ታሰርኩኝ። እንደገና ሌላ ሀገር ከሄዱ በኋላ አጣርቼ ሄዱበት ቦታ እንደገና ሄዳለሁ። ሄጄ ግምቢ ምን በለው ይሄ በቃ ይዞራል everywhere ክፍለ ሀገር ውስጥ ይዞራል። 2 ወር ሲያልቅ ተመልሼ እመጣለሁ። አባቴ በቃ ልጅ አይደለም እስከማ በጣም ብዙ ነገር ነበረ እና እንደዛ አሳልፍ ነበረ። ከዛ በኋላ ሃይ ስኩልም ደግሞ አያሌው መስፍን ደግሞ መጣ እንደለመድኩት እንደዛ ደግሞ እዚህ አክቹአሊ እዛ ኦሬዲ ትልቅ ፌመስ ሆኛለሁ። እዛ ሲሄድ ለሃይ ስኩል የሚጫወት ነበር። እኔ ገና ደጀን እያለሁ ሃይ ስኩሉ ከደጀን እየወሰደ ያጫውቱኝ ነበር። ምን ነበር ስሙ ባንዱ ብሉ ናይል ኦርኬስትራ ይባል ነበርና ሃይ ስኩል ውስጥና እነሱ እንደታወቁ ብትለኝ አንድ ጊዜ የአውራጃዎች ውድድር ነበረ እና የሰባቱም አውራጃዎች ውድድር ነበረ ጎጃምና እኔ ደብረ ማርቆስ በሁለት ክፍል ነው። አንድ የዘመናዊ አንድ የባህል ነበረ ውድድሩ እና በዘመናዊ ባይ ፋር አንደኛ ያወጣሁት እኔ ነኝ ከክፍለ ሀገሩ። ያኔ የደብረ ማርቆስ ሃይ ስኩል ባንዱም አወቀ እየከፈሉኝ ከደጀን 18% ከገቢው እየተከፈለኝ ዝነኛው ኤፍሬም በዛ እድሜ እየተባልኩኝ ነበረ እየተከፈለኝ ደብረ ማርቆስ ሄድኩኝ የሚጫወተው ለሃይ ስኩሉ ባንድ ማለት ነው። ዋው በኋላ ያው እድሜ ደርሶ 9ኛ ክፍል ሰው ደግሞ እዛው ጆይን አረኳቸው ማለት ነው። የነማን ዘፈኖች ነበር ብዙ ጊዜ የምትጫወተው ያኔ? በዛ ጊዜ ጥላሁን ነው የምጫወተው። በብዛት ጥላሁን ነው የምጫወተው። ከዛ ለመጀመሪያው በባንድ ሰራህ የሚባለው ከአያሌው መስፍን ባንድ ጋር ነው ወይንስ ከዛ ፊት? ኖ ሪሊ ባንድ እኮ ነው ይሄ በክረምት እኮ እዛ ደጀን መተው የጠፋው ይላሉ ያልኩ የና አስፋው ክበረው ባንድ ነው ስም የላቸውም እንጂ ባንድ ትራምፔት አለው፣ ሳክስፎን አላቸው፣ ድራም አላቸው።
አኮርዲዮን ሰውየው የሚጫወት አኮርዲዮን ይጫወታል። ዳንሰሪዎች አሉ፣ ተወዛዋዦች አሏቸው። it's a band እኮ እነሱ እዛ ነው የምለው እንግዲህ መጀመሪያው እዛ ነው። ያያሌው መስፍን ሞደርን ትልቅ ሰፋ ያለ ባንድ ነው ምናምን። እሱ ደረቆ ሲመጣ እሱን ፈተነኝ። ሲፈተነኝ በጣም እኔ እናንተ እንደውም ባንድ ሸክላ ባንድ ድሮ ሸክላ ነው እንደ ሲዲ ምናምን የለምና አንደኛው ግልባጭ ላይ አንተ አንደኛው ግልባጭ ላይ እኔ አርገን ነው የምንጫወተው። በቃ በርታ ምናምን ብሎ is a very nice person ያያሌው በጣም ጥሩ ሰው። ማንተ ህይወት ውስጥ ትልቅ ያ በጣም ትምህርት ቤት ያቋርጬ መጣሁ ከሱ ጋር ማለት ነው። 10ኛ ክፍል ነበርኩኝ ከሱ ጋር አቋርጬ መጣሁ። 5 ወር ክፍለ ሀገር እንደተለመደ ዞርን ከሱ ጋር። ከ5 ወር በኋላ አይ በራሱ ምክንያት አቆመ መዞር አያሌው። ከዛ በኋላ አባቴ ባይቴን ያኔ በህይወት አልነበረም፣ አረፈ። በቃ በኔም ተቃጥሎ ባለው እንትን በጣም ተበሳይቶ ነው የሞተው። ያንተን ዝነኛ መሆን አላየ በጭራሽ አላየ። ገና 8ኛ ክፍል እያለሁ ነው ያለፈው። አላየ። ስለዚህ ከዛ በኋላ የኤፍሬም ታምሩ ህይወት ወደ አዲስ አበባ ይመጣል ማለት ነው። ከዛ በኋላ በቃ ከአያሌው መስፍን ጋር ዘውሩን የክፍለ ሀገር ነው ስንበታተን እዛው ውስጥ የነበሩ ከሱ አብረን ስንዞር የነበረ ባንድ ሜምበርስ አንድ ሁለቱም እዛ ጀመሩ። ዛም ቤዚክ የሚባል ክለብ ዳውንታውን በዛ ጊዜና ለምን እዛ አትመጣም ምናምን አሉኝ። አይ እንደዚህማ ከሆነ በጣም አሪፍ ነው፣ እዚህ ሙዚቃዬንም እየሰራሁ ትምህርቴንም እዚሁ እከታተላለሁ ብዬ ወሰንኩኝ። ከዛም ምስራቅ አጠቃላይ ከፍተኛ ሁለተኛ ደረጃ ትምህርት ቤት ከ9 እስከ 12 እዛ ተቀበሉኝ። እዛ ጨረስኩ ትምህርቴንም ሙዚቃዬንም እየሰራሁ እንደዛው ቀጠልኩ ማለት ነው። በዛ ጊዜ እንትና ይጫወት ነበር በጣም የምወደው አሊ ቢራ እና ኦኬ ሄጄ ብዬ የሚፈተነኝ እዛ ደግሞ አሊ ቢራ ነው። በጣም ነው የምወደው አሊ ቢራን ደግሞ በዛ ጊዜ አይ ዶንት ኖ ስሙንም አላውቀውም፣ ግን በሬዲዮ እየሰማሁ በጣም ነበር የምወደው። ስቲል ወደዋለሁ በጣም በጣም ማደንቀው ኦሮምኛ አቀንቃኝ እንደሱ የለም። በጣም ነው የምወደው እና ፈተነኝ። በጣም እሱ ወደደኝ። በጣም ጎበዝ ልጅ ነሽ፣ አንበሳ ነሽ አንቺ፣ በቃ አንቺ ከኔ ጋር ነው የምትሰሪው ምናምን። ቀልደኛ ተጫዋች ነው ደግሞ በጣም አሊ ይችላል እና በቃ ፈተነኝ። እዛው ገባሁ። በቀን 3 ብር ደሞዝ ተገኘ። በቃ ገባሁ። አሪፍ ነው። መስራት ጀመርን። ብዙ ባንዶች ነበሩ ያኔ አብረውኝ የዞሩም ነበሩ፣ እዛም የተዋወቅኳቸው ነበሩ። እንደዛ ተጀመረ ማለት ነው። በቃ ከዛ በኋላ ነው እንግዲህ በየባንድ ከዛ በኋላ ወደ ቬነስ ክለብ መጣሁኝ። ከቬነስ ክለብ ሆቴል ዲ አፍሪካ፣ ሆቴል ዲ አክሪፍ፣ ራስ ሆቴል፣ ከራስ ሆቴል ጊዮን ሆቴል፣ ከዛ ሂልተን ከተማ ውስጥ የነበረውን ትላልቅ ሆቴሎች በሙሉ ሰራው ማለት ነው።